ቴስታ ጋሊና ዶሮ ራስ የምትል ቀልድ መቼም አረሳትም። ኢብራሂም ዩሱፍ የሚባል ተመልካቻችን ምን ማለት ነው? ቴስታ ጋሊና ይሄ እንትን ነው ጣሊያንኛ ቋንቋዎች እኛ ጋር ተወርሰው የቀርባሉ። እኔም ከዛ ቅንጭብጭብ የመጣ ይመስለኛል። እኔም ኮርጀ ነው ይሄን የፈጠራል ለመሰረቱና። ሰላም ቤተሰብ እንደምን አላችሁ? ይህ የአልቡኮ ሚዲያ ያዘጋጀ ወደ እናንተ የሚያቀርብላችሁ የአንጋፋዎች ወግ የተሰኘው መሰናዷችን ነው። በዛሬው መሰናዶዬ ከመምህር ኢማም አህመድ ጋር ያደረኩትን የመጨረሻ ክፍል ቆይታ ይዤላችሁ ቀርባለሁ። በመጀመሪያ ቪዲዮ ላይክ በማድረግ ጀምሩ። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ አድርጉ። እናትን ትወዳለህ የሚባል ነገር ሰማ ነበር ልጅ ያለውም ጀምሮ። ከደሴም ወደዚህ የመጣህበት ዋና ምክንያት ደሴ መቆየት ትችል ነበረ። ያንተ ጓደኞች እዛ ያስተማሩ ያለ ወደዚህ መጥተህ እናትን ጡረህ የቀበርክበትን ጊዜ እናስታውሳለን ልጅ ያለን እና ወደ ስራው ዓለም ከመጣው በኋላ ለእናት የነበረ ፍቅር የተለየ ነበር። እንዴት ነበር እናት ጋር ያለህ ሪሌሽንሺፕ? እንግዲህ ቅድም እንዳልከው ትምህርት ይማራል አይማርም ቤተሰብ እስከመፍረስ ደረጃ የደረሰበት ሁኔታ ነው። ቅድም እንዳልኩ እንግዲህ እናት ፍቅር ያው ለሁሉም ነው። ሁሉም ሰው እናትን ይወዳል፣ ምንም ጥርጥር የለውም። እኔ ምናልባት በኔ ደረጃ ሳይው ለእናቴ ልዩ ትኩረት የነበረ ቅድም መግቢያ ላይ እንዳልኩ እናቴ እኔን ለማስተማር በነበራት ፍላጎት ከወላጅ አባቴ ጋር ተለያይታለች። ከወላጅ አባቴ ጋር ከተለያየች በኋላ እዚሁ ለጋጋ የሚባለው አካባቢ ነበር የእናቷ ቤት። እናቷ ጋር ሆና ሽንኩርት እየሸጠች ነበር የምታስተምረኝ። ያው በኋላ ነው ወደ አባቴ ሰላም ፈጥር ዝምድና የቀጠለውና በዛ ሁኔታ አስተማረችኝ። የሚፈለግበት ደረጃ ደረስኩ። በዚህ ገጠመኝ የሚገርም ከኔም አባት ጋር ከተለያየች በኋላ ብዙ ባሎች ይጠይቋት ነበር እናግባ። አይ እኔ መልካም ባል ጥሩ ባል አሉኝ፣ ግን ባልሆነ ነገር ተጋጭተን ነው። እኔ ባል አልፈልግም፣ ባሎቼ ልጆቼ ናቸው እያለች የህይወት ዘመኗን እኔን በማስተማር አሳልፋለች። እኔ በስራ ምክንያት ወደ ተለያየ አካባቢ ሲሄድ እሷ አሁን እድሜዋም እየጨመረ ሲሄድ እዚች የምታያት ግቢ ላይ ብቸኛ ሆነች። ደሴ ከተማ መርሃ ጥበብ የሚባል የመምህራን መረብ ኳስ ቡድን ነበሩ። እዛ ሰዓት ላይ ጥሩ አይነት የመረብ ኳስና የእግር ኳስ ስፖርትና ኪነቶች በነገራችን ላይ 80ዎች ውስጥ 70ዎች ውስጥ ይታወቃል። ለዚች ሀገር ትልቅ መሰረት የጣሉ ጊዜዎች ነበሩ ማለት ይችላል። እና የመርሃ ጥበብ መረብ ኳስ ስፖርት ተጫዋች በመሆን ተመርጬ በዝውውር ደሴ ከተማ ገባሁ እንዳልከው ማለት ነው። 1989 ላይ ደሴ ከተማ ሲገባ እንዳልከው እናት እዚች ቤት ላይ እዚች ግቢ ላይ እድሜዋ እየጨመረ ብቸኝነት እያጠቃት ሄደ። ከዛ በኋላ 89 እና 91 ይመስለኛል ደሴ ከተማ እንደሰራ እርጅና ህመሙ እየተጫናት ሲመጣ ብቸኝነት እያጠቃት ሲመጣ እኔ መረጋጋት አልቻልኩም። በቃ አሁን መግቢያ ላይ ያወራው ሁኔታዎች እያቃጨሉብኝ ቢያሉ እናት እኔን ለማስተማር ብላ ትዳሯን ፈታ በብቸኝነት ህይወቷን አሳልፋ አሁን ካጠገቧ ስለያት የሚፈጠረው ነገር እንቅልፍ ነሳኝ ማለት ለመናገር ማለት ነው። ከዛ ያለኝ አማራጭ ምንም አላደርግም። እሷ ህይወት መስዋዕትነት ከፍላለኛለች። እኔ እዚህ ደረጃ ደርሻለሁ ብዬ ከተማ ላይ ተንደላቂ ወይም ከተማ ሆኜ ተዝናንቼ መኖር ብዙም ፍላጎት ስላልሆነ እሷ ለኔ የከፈለችውን መስዋዕትነት እኔም የፈለገ ከተማ ይቅርብ እንደገና በ1992 ጓዜን ጭኜ ቤተሰቤን ይዤ እዛየው ቦታ ላይ መጣሁ። አልሐምዱሊላህ ረብል ዓለሚን ያው በሚገባው ደረጃ ብዙም ባይሆንም ብቸኝነት ሳያጠቃት አጠገቧ ሆኜ ጥሩ ቀበርኩ። በዚህ ደረጃ አስቲናውም ቢሆን የእናቴ ውለታና ፍቅር እውነት ለመናገር አይደሳኝም። መሄድ አይችሉም ነበር ጋሼ ወደዛ? ያው የገጠር ሰው ወደ ከተማ የኖረበትን ቄ ትቶ መሄድ እኮ ኧረ በጣም አይመቻቸውም አይደለም በዛ ሰዓት ላይ። አሁን ሰዓት ላይ እኮ ኢቭን በኔ ደረጃ አሁን እንደው እናቶቻችን አበዙ አይደል? አሁን እዚህ ነኝ አይደል? ከዚህ በኋላ የትም ቦታ ና ሄድና ተንቀሳቀስ ነው ብትለኝ አይመቸኝም። በቃ እርግጥ ብዙ ደረጃ መድረስ ይቻል ነበር፣ ግን የፈለገም ቢሆን በእናት ህይወት የምቀይረው ነገር ስለሌለ
ክብሩ ይስፋ እስከዚህ ድረስ ደርሻለሁ። ለእናት የተከፈለ መስዋዕት ውለታዋ ይሄ ባይሆንም ለእናት እሷም ብዙ ሳክሪፋይስ ከፍላለች። አንተም ደግሞ በምትችለው ልክ የቻልከውን አድርገሃል። ይሄ እንግዲህ ሁላችንም ለእናቶቻችን እድሜና ጤናን እንዲሰጥልን ነው የምንመኘው። ከዚህ ባሽ ቴስታ ጋሊና ዶሮ ራስ የምትል ቀልድ መቼም አረሳትም። ኢብራሂም ዩሱፍ የሚባል ተመልካቻችን ምን ማለት ነው? ቴስታ ጋሊና ይሄ እንትን ነው፣ ጣሊያንኛ ቋንቋዎች እኛ ጋር ተወርሶ ይቀርባሉ። እኔም ከዛ ቅንጭብጭብ የመጣ ይመስለኛል። እኔም ኮርጄ ነው ይሄን የፈጠራል ለመሰረቱ እና ለማለት የፈለገው ቴስታ ጋሊና ዶሮ ራስ ማለት በዶሮ ራስ ልክ የተሰራ ብዙ ማሰብ የማትችል አይነት አባባል ናት እና ልክ ነው። እስቲ ነው ተጠቀም ነበር ይሄ ነገር እኔም ጋር አብሮ ታልሷል። አሁንም እስከ ስራ እስከመሰላበት ይሄን ቃል ተጠቀምበታለሁ። እሺ ሌላው ጋሺ እንግዲህ አብረው ከተማሩ ሰዎች ደግሞ ጋሽ እሸቱ እንድሪስ ኮምቦልቻ ነው የሚገኘው በአሁኑ ሰዓት እና አብረን ስንማር አለ የሆነ ሰዓት ላይ የብረት ደውል ነበረች። ዛሬ ሳይረን ከመኖሩ በፊት በሌ ድረስ ጭሳ ድረስ የሚሰማ የብረት ደውል አለ። እንግዲህ ያቺን ደውል ለመደወል 10 ሳንቲም ለአንድ ሰው እንከፍል ነበር አለ። ምናልባት አንተም ታስታውስ ይሆናል። ለዘበኛው ልጅ ሰው መጥቀስ ካላስፈልግ ለጥበቃው አባት ናቸው ለልጁ። ኦኬ ለልጁ የጥበቃ ልጅ ስለሆነ አድራጊ ፈጣሪ ለሱ 10 ሳንቲም ከፍል 10 ሳንቲም እንከፍላለን ወይም ከቤት ለተማሪ ግን ከወለደው እናቱና አባቱ የበለጠ የህይወት መሰረቱ ለሚቀጥለው ትውልድም መሰረቱ መምህሩ ነው። ትልቅ ጫና ያለው ጥያቄ የለውም። ያለም አለ። ይሄ ከተባለ ልጅ መጥፎ ነገር እንዲደርስበት አትፈልግም ማለት ልጅም ደግሞ እንዲማረጥ አትፈልግም። ያው የተማሪ እና የመምህር ግንኙነት አባታዊ እናታዊ ይባላል። ሪሊ ሹር ነው። አሁን ሰዓት ላይ ቅድም እንዳልኩት ትንሽ ሁኔታዎች ያብየ መጡ ነው እንጂ እና እኔ ሳስተምር ያው እናንተም ታውቃላችሁ አይደል አስተምራለሁ የሚገርም ነገር ስሜታዊ ሆነ ተማሪዎች በጣም አክሽኑ ራሱ ያረሳኝ ተማሪዎች እንዲይዙልኝ ያውቁ ይፈልጋሉ። እኔ ሳስተምር እኮ ማለቅስበት ጊዜ ያለው ውጤት ሲያንስብኝ ነው። ተማሪዎች ታለቅሳለኝ ያለ ማጋነን ነገር ማለት። ስለዚህ የነበረኝ እኔ ማስተማር የግሌም እንደው ታውቃለህ ከክፍሎች ተማሪዎችን በምታውቀው ደረጃ ሳልቀልድ ሳላሳስቅ አላልፍም። ከክፍሎች በየሜዳው ቀልጄ ልክ እንደ ጓደኛ እንዴት እንደወንድ ያ ያንተን አፕሮች ወደ አንተ ይስብልሃል። ተማሪዎቹ አንተ በምታደርገው እንቅስቃሴና ቀረቤታ ትምህርትን እንዲወዱልህ ይስብልሃል። የሚስጠቀምበት የነበረ በትምህርትና በመማር ዙሪያ ውጪ ግን እንደው አጋነንክ እንዳትለኝ እንጂ ውሻ ነኝ። አልመችም ለተማሪ አልመችም። ምንም ይሁን ምንም አልመችም። ጀማሪ አቅሮም ነገር ማለት ነው። መማር አለባቸው በቃ ስትሪክት የሆነ አቋም ይዘህ በቃ ትንቀሳቀስ እና ይሄ ኮሜንት ልክ ነው። የአርባጅን የሚለው አላለት ተፈጥሮ ለምን የአርባጅን እንደምትሰል ለምን አያውቅም ነው በጠበቀው ልክ ስላልያዘልህ አለቅሳለሁ ያልኩ እንግዲህ ተማሪ ፊት ማልቀስ ማለት መምህር ምን ያህል ጅን እንዳለ ሰበው ማለት ነው። ስለዚህ ያ ጅን ማለት ምንድነው? ባካችሁ ወቁልኝ ነው። የጥላቻ ጅን አይደለም ወይም ገዳይ ጅን አይደለም። ለምን በሽቆይ ካያስኳቸው እላፊም ልመታ እችላለሁ። በዘመኑ አሁን አይደለም። አሁን ይሄ ዲሞክራሲ ዘመን አይደለም። አቆም ማለት እንደውም ተማሪዎች ከዛ በኋላ ምን አደረጉ መሰለህ? ጀማል አዳፕት አደረጉት። የኔ ክፍለ ጊዜ እስከሚደርስ የዛን ጊዜ ባዮሎጂ ያው ሁለገብ ነው ብያለሁ። ብዙ ነገር ነው። የኔ ክፍለ ጊዜ ሲደርስ ገና ከዛ ማለት ስመጣ መግቢያ ላይ ቆይ ማማዬ መጣ ሲሉኝ እኔ ደስ አይሰማኝ። የማማዬ የሚለው በስሜ መጠራት ለምን ደስ ታውቃለህ? መውደዳቸውን የመግለጽ እንጂ እንቄት አይደለም። ጥፊው፣ እርግጫው፣ ቁንጥጫው ምናምኑ እሱ ትዝ አይላችሁም ጭራሽ። እንደውም እኔ ገብቼ ራሱ ካልመታቸው ካልቆነጥጥኳቸው እያዝናናሁም ደግሞ ስለ መካከላው ቅድም እንዳልኩ ነው
እንዲቀርብ የምታደርገው ነገር አለ እኮ አሁን እቺ ቅድም የጠቀስካት ቃል ማዝናኛ ናት። አንተ ሁልጊዜ የምትወደው ሆድህን ነው የምታስታውሰው። እሺ አንድ የአልቡኮ ሚዲያ ተከታታይ ሌጀንድ ቢልዲንግ የሚል ስያሜ ያለው ነው። የረገጠኝ መቼም ማረሳውም። ውጭ ላይ ፀሐይ የሞቀን እየተማርን ነበር። ቀኑ ምሮብ ነበር። የቀድሞ ተማሪ ቀኑን ራሱ አይረሳም። እሱ ያስተማረ እኛ እያወራን ነበር። አስተማረና ጥያቄ ጠየቀኝ። እኔ ምንም አልሰማሁትም ነበር። ድንች ረከሰ ለሚለው ቃል ተመሳሳይ ፍች ስጠኝ አለኝ። መሬቷ ብትውጠኝ ተመኘሁ። እንደምንም ብዬ ካሮትም ረከሰ አልኩት። አንተ የምታስበው ሆድህን ነው ብሎ በዛ በሹልቴክስ ጫማው ረገጠኝ። ውጭ ላይ ያለው ተማሪ ሁላ በሳቅ ፈረሱ። መልሱ ተትረፈረፈ ነበር። ረከሰ ለሚለው ተመሳሳይ እና አማርኛ ቋንቋ አማርኛ ስታስተምር በነበረበት ዘመን ነው። ሌላ ከድር መኮንን የሚባል ተማሪ የቀድሞ ተማሪ ነው። የቤት ስራ ሳንሰራ ስንቀር 40 ጅን አለብኝ 40ውም ሳይነሱ ውጡ የሚለን ነገር አንረሳውም የሚል ነገር አለ እዚህ ላይ በተለያየ መንገድ አንተን ገልጸዋል። እውነት ስላንተ ማውራት የማይጠግብ ትውልድ ነው ያለው። ይሄ ደግሞ የስራ ውጤት ነው። በመጨረሻ ሁሉም ባለበት ነው የምትመክረን እኔንም ጨምሮ አሁን ላለውም ትውልድ ጭምር የምታስተላልፈው መልእክት ምክር አዘል መልእክት ካለ እድሉን ልስጥ። እኔ የምመክረው ምክር በያዝከው በተሰማራበት ሙያ የሰው ልጅ ትልቁ ጸጋ ሙያውን አክብሮ መስራት ነው አይደለም። ለዚህ አሁን ለዚህ አነስተኛ የሚሆን ለዚህ ፕሮግራም ያስጠኝ የመጀመሪያ እኔ ምክሬ የተሰማራበትን ስራ ወዶ አክብሮ መስራት ነው አንተን የሚያስከብር ሌላ ነገር አይደለም። ወደዛ ነገር ስትገባ እሴኮፍ ቢዝነስ ከሆነ ገንዘቡም ያልቃል፣ አንተንም ይዞ ይሞታል። ወይ አለመግባቱ ይሻላል። ይሄ ሙያ እኔን ይጠቅመኛል ብለህ ከገባህ አንተ ሙያውን መጥቀም መቻል አለብህ። ዛሽ የዛን ጊዜ ነው አንቱ የምትባለው። ከምን በላይ አሁን አንተ እንደምታየው እኔ የገንዘብ ሀብታም አይደለሁም። በልጆቼ ግን ከማንም በላይ ሚሊዮነር ነኝ ማለት ይችላል። ትቆራለህ ማለት ኩሩ ሙያ ስለሆነ ማለት ነው። ከምንም ከጥቅማ ጥቅም ነፃ ሆነ ከጉቦም ከምንም ነፃ ሆነ ሙያን አክብረህ በተሰማራበት ሙያ ያቅምህን ያህል ፍሬ አፍርቶ መሞት ነው የሰው ልጅ ጸጋው። እኔ ኢቭን አሁን እንደዚህ ቆሜ ሳይሆን ሹር ሆኜ የምነግርህ እኮ እኔ በዚህ ትውልድ ያለ ዘመን እኮ እኔ ብሞትም አይረሳኝም። በጣም ሹር ነኝ። በጣም ያ ምን ሆነ ስራህን አክብረህ ፍሬ በማፍራት ነው እምመክርህ። ይሄንን ነው እኔ ጥቅልል ባለ መልኩ ማለት ነው። ለኛም ለሀገራችንም ሰላም ይውረድ። ትልቁ ነገር እሱ ነው። ሰላም እንሁን። በእውነት ጋሼ የነበረ ፍቅርም የሚኖረው ሰላም ሲፈጠር ነው። ፈጣሪ ሰላም ይፍጠርልን በሁሉም በኩል አሜን። መልእክት ነው። አሜን አሜን። የሁላችንም ዱዓና ጸሎት ነው። ተመልካቾቻችን ጋሼ ጋር የነበረን ቆይታ በእውነት ከሆነ ስሜት የሚነካ ወደኋላ ጎትቶ በትዝታ የሚወስድ እንደሆነ እየተመለከታችሁ ነው። ደስ የሚል ቆይታ አድርገናል። ምናልባትም በዚህ አጋጣሚ እኔ መናገር የምፈልገው አስተማሪ የሚፈልገው መጠየቅን ነው። ባለበት ሆኖ አለ ወይ ደህና ነው ወይ የሚለውን መልእክትም ጭምር ነው ያደረስኩት። አብዛኞቻችሁ መኖሩንም የምትናፍቁ ስለነበራችሁ ያው ጋሼ በህይወት እንዳለና አሁን በአሁኑ ሰዓት ጡረታ ወጥቶ ከምንም በላይ ጋሼን ረጅም እድሜ እንዲሰጥልን ነው የምመኘው። ቀሪ ዘመኑን ደግሞ እንዳላችሁት በኢባዳ ላይ አተኩሮ በቃ ከፈጣሪው ጋር የበለጠ ቀረቤታውን አጠናክሮ እንዲቀጥል ምክራችንንም እንሰጣለን እንለግሳለን ማለት ነው። ጋሼ ለነበረን ቆይታ ከልብ ነው የማመሰግነው። ቀሪ ዘመንህ ያማረ ይሁን። አሜን። በልጆች ወልደህ የምትጠቀም ያድርግህ ነው የምለው። ለነበረን ቆይታ ከልብ ነው የማመሰግነው። እዚህ ጋር ይበቃናል ጋሼ።